ሰላም አለይኩም ወረህመቱላሂ ተዓላ ወበረካቱ። ጀማዓ እንዴት ናችሁ? ከእኔ ጋር አልሐምዱሊላህ በጣም ደህና ነኝ። ቀጣይ የእኛ ፈንታ የሚለውን ክፍል በባለፈው ስለ ነቢያችን ዓለይሂ ሰላቱ ወሰላም እህታቸው አሚናና ስለ አባታቸው አብዱላህ የጋብቻ የኒካህ ስነ ስርዓት ነበረ ነው። ዛሬ ደግሞ የሚቀጥለው እናታችን አሚና ረዲየላሁ አንሃ ነቢያችን ዓለይሂ ሰላቱ ወሰላም እንዴት አረገዘች የሚለውን ክፍል የምናይ ይሆናል። እንግዲህ ከዚያም መስቀጥሎ ስለ ነቢያችን ዓለይሂ ሰላቱ ወሰላም አባታቸው መሞት ህልፈታቸው እንዴት እንደነበረ የሚለውንም ተወሰነ ረዘም ያለ እናያለን ማለት ነው። ወደ ቀጣይ ስንገባ የአሚና እርግዝና ጌታችን አላህ የነቢያችንን ሰለላሁ ዐለይሂ ወሰለም እናት ክብርት አሚናን ከሁሉም እንስቶች ለይቶ መርጦ የዓለማቱን እዝነት የመጸነሱንና የመውለዱን ታላቅ ዕጣ አጎናጸፋት። አሚና ነቢያችንን ሰለላሁ ዐለይሂ ወሰለም ያረገዘቻቸው በወረሃ ረጀብ መጀመሪያው ቀን ጁምዓ አመሻሽ ላይ ነበር። እርግዝናዋን አስመልክታ እሷ እንዲህ ትላለች። ባረገዝኳቸው ጊዜ ከእርግዝናዬ መቅለል የተነሳ ያረገዝኩ እንኳን አይመስለኝም ነበር። በእርግዝና ወቅት ሴቶችን የሚያገኛቸው ህመምም ሆነ ድካም አላገኘኝም። ሄይደ አፎን በድጋሚ በእርግዝና ወቅት ሴቶችን የሚያገኘው ህመምም ሆነ ድካም አላገኘኝም። ሄይደ የወር አበባ ደሜ መቆሙን ግን አውቄ ነበር ይላሉ። እመት አሚና ማርገዟን ያረጋገጠችበትን ቅጽበት እንዲህም ተናግረዋል። አንድ ቀን ሰኞ ጋደም ብዬ እንቅልፍ እና ሰው ሳለሁ አንቺ ሴት ሆይ ማርገዝሽን አውቀሻልን የሚል ድምፅ የሰማሁ መሰለኝ። እኔም አይ አላወቅኩም ስል መለስኩ። ድምፁም አስከታተለና የኡማውን አይነታና ነቢይ አርግዘሻል አለኝ። በቃ ያንን ዕለት ነበር ማርገዜን በቅጡ ያወቅኩት ይላሉ። እናት አሚና ወንዱንና ብቸኛዋን ልጇን ባረገዘች ጊዜ የሚከሰቱ ብዙ ነገሮች አስገራሚና እንግዳ እየሆኑ በተለምዷዊ ተለዩባት። ለእኚህ ታላቅ ነቢይ ጌታቸው አላህ አያሌ ተአምራትን ማስከተሉ የሚታበል አይደለም። እኚሁ ተአምር ብዙ ነቢይ ሰለላሁ ዐለይሂ ወሰለም በተረገዙ ጊዜ በየወሩ ነቢዮች እየመጡ የሙላውን መሪ እና አይነታ የሆኑትን ነቢይ ማርገዟን ለእናት አሚና ማበሰራቸውን ለአቅል የሚርቅ ለማመን የሚያዳግት ጉዳይ ላለመሆኑ የተረገዘውን ልጅ ማንነት በአጽንኦት መመርመሩ ብቻ ይበቃል። ለሳቸው እኮ 9 ነቢዮች ይቅርና ሁሉስ 124 ሺዎች ተሰባስበውላቸው ኢማም ሆነው አሰግደዋል አይደል? እናት አሚና ነቢያችን ሰለላሁ ዐለይሂ ወሰለም ባረገዘች ጊዜ በየወሩ ማን እንደመጣና እንዴት እንዳበሰሯት ከእሷ አንድ ቤት የተቀዳውን አሳጥረን ስንቃኘው በእርግዝና የመጀመሪያ ወርሃ ረጀብ ነቢዩላህ አደም መጥተው የዓለሙን አይነታ ጨረቃ የሚገመስለት ድንጋዩ ሰላምታ የሚያቀርብለት ዛፍ ለኺድማ የሚሽቀዳደምለትን ነቢይ ማርገዜን አበሰሩኝ ትላለች። በሁለተኛው ወር የአደም የመጨረሻ ልጅ የሆኑት ነቢዩላህ ሺስ በ3ኛው ወር፣ ነቢዩላህ ኢድሪስ በ4ኛው ወር፣ ነቢዩላህ ኑህ በ5ኛው ወር፣ ነቢዩላህ ሁድ በ6ኛው ወር፣ ነቢዩላህ ኢብራሂም በ7ኛው ወር፣ ነቢዩላህ ኢስማኤል ነበር የመጡት ዐለይሂሙ ሰላቱ ወሰላም አጅማዒን።
ታዲያ አሚና ማነህ ስትላቸው እኔ አባቱ ታራጁ እስማኤል ነኝ የሚል ነበር መልሳቸው። ነቢዩ እስማኤል አባቱ ነኝ ማለታቸው የነቢዩ ሰለላሁ ዐለይሂ ወሰለም ዘር ሐረግ ከእሳቸው በመመዘዙ ምክንያት ሲሆን ታራጁ ማለታቸው ደግሞ እሳቸው በሕይወት ዘመናቸው ለእርድ የቀረቡት አጋጣሚ ስለነበር ነው። ሆኖም ግን ጥበበኛውና ያሻውን አድራጊው አላህ የመጨረሻውን ነቢይ ከእርሳቸው ዘር እንዲመጡ ቀድሞውኑ በመወሰኑ ጀነት ውስጥ ይለቅም የነበረን ሙክት በግ ቤዛ አድርጎ ኢስማኤልን ከእርድ ታደጋቸው። ይህ መሰሉ አጋጣሚ በነቢዩ ወላጆች አባት ላይ መደገሙንና 100 ግመሎችን ቤዛ ተደርገውለት ከእርድ መዳኑን ቀድመን አውስተናል። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም እኔ የሁለት ታራጆች ለእርድ የቀረቡ ልጅ ነኝ ማለታቸው። በ5ኛ ወር ነቢዩላህ ሙሳ መጥተው አበስረዋታል። በመጨረሻ ወር ነቢዩ ኢሳ ዐለይሂ ሰላም መጥተው ከባሸሯትና ካበሰሯት በኋላ በዚሁ በ9ኛ ወር ነቢዩ ሰለላሁ ዐለይሂ ወሰለም እንደምትወልዳቸው ነገሯት። ታላቁ የአገራችን ዓሊም ሼህ መሐመድ ያሲን አልምሳላዊ ይህንን አስመልክተው ሲገጥሙ እንዲህ ይላሉ። ያረገዙት ዕለት እሜቴ አሚናት ነቢዮች መጥተው አበሸሮት አርግዘሻል ብለው የኸልቁን ረሕመት የሚጠቀልል የሁሉን ሹመት በማለት ማለት ነው። እናት አሚና ሌሎች ሴቶች የሚያጋጥማቸው ህመምና ድካም ሳይሰማት እንዲህ በድንቃ ድንቅ ክስተቶች በተሞላና በአማረ መልኩ ነበር ነቢያችንን ለ9 ወራት ያረገዘቻቸው። ከዛ በኋላስ እንዴት ነበር? የዚህን ጥያቄ መልስ ለአሚና እንተወው እና ከእርሷ እንከታተል። እንዲህ ትላለች። ረቢዑል አወል በገባ በ12ኛው ቀን በሆዴ ያለው መውጣት መፈለጉን ታወቀኝ። በላበት ተጠመቅኩ። ውሃ ጥምም በረታብኝ። አንድ መላእክት ከነጭ ብር በተሰራ መጠጫ ከማር የጣፈጠ ከበረዶ የቀዘቀዘ ከልዩ ሚስክ የበለጠ ሽታ ያለው መጠጥ አቀመሰኝና ጠጣሁ። ከዚያ አንዳች ብርሃን በትልቁ ፈንጥቆ እኔ ላይ በራ። ግራ በመጋባት መንፈስ ዙሪያ ገባሁ። ቀኝ ግራውን አይ ጀመር። ምጡ ጠና ማለትን ያዘ። በዚህ አይነት ስሜት ላይ ሳለሁ አንድ ግዙፍ ነጭ በራሪ ወደ እኔ በመግባት በጎንዮሽ ክንፎች ሆዴን ዳበስ አድርጎ አንተ የአላህ ነቢይ ሆይ ውረድ ውጣ አለ። ድብቅና ግልጹን አዋቂ ጌታዬ ምጤ እንዲገራልኝ አደረገና ተወዳጁን ሙሐመድን ሰለላሁ ዐለይሂ ወሰለም ወለድኳቸው ትላለች። ቀጣይ ክፍል ደግሞ የምናየው የነቢያችን ዐለይሂ ሰላቱ ወሰላም አባት የአብዱላህ ህልፈት እሱን በተመለከተ ነው። ኢብኑ ሰዒድ ጠበቃት ላይ እንዳሰፈሩት ነቢዩ ሰለላሁ ዐለይሂ ወሰለም በተረገዙ በ6ኛ ወራቸው አባታቸው አብዱላህ ከቁረይሽ ሲራራ የንግድ ቡድን ጋር በመሆን ሸቀጦችን ጭነው ለንግድ ወደ ሻም አቀኑ። እዚያ ደርሰው ንግዳቸውን ካጠናቀቁ በኋላ ወደ አገራቸው ወደ መካ መመለሱን ተያያዙት። በየስሪ መዲና በኩል ነበር። የዛኔ ነቢያችን አባት ታመውም ነበር። ታዲያ መዲና ሲደርሱ እኔ ህመሙ ስለጠናብኝ እዚሁ ከበኑ ዓዲ ቢን ነጃር ዘንድ መቅረቴ ነውና እናንተ መንገዳችሁን ቀጥሉ በማለት ተሰናበቷቸው። የአዲ ቢን ነጃር ቤተሰብ ማለት የአብዱላህ አጎቶች የእናታቸው ወንድሞች ናቸው። እነዚሁ ዘመዶቻቸው ለ1 ወር ያክል ካስታመሟቸው በኋላ ነቢያችን ሰለላሁ ዐለይሂ ወሰለምን አባት ህይወታቸው አለፈ። እዛው ተቀበሩ። መካ ልጃቸውን መመለስ
ይጠባበቁ የነበረው አባታቸው አብዱል ሙጠሊብ ወደ ሻም ተጉዞ የነበረው ሲራራ መመለሱን ሲሰሙ ልጃቸውን ሊቀበሉ ወጡ። ዳሩ ግን ልጃቸው አልተመለሱም። ሁኔታውን ሲያጣሩ በጠናባቸው ህመም ምክንያት ከበኑ አዲ ቢን ነጃር ዘንድ መዲና መቅረታቸውን ተነገራቸው። ይህኔ አብዱል ሙጠሊብ የበኩር ልጃቸው ሐሪስ የአብዱላህ ሁኔታ አጣርቶ ያሳውቃቸው ዘንድ ወደ መዲና ላኩት። ሐሪስ ወደ መዲና አቅንቶና ወንድሙን ያረፉበትን ቦታ አፈላልጎ ቢደርስበትም በደረሳቸው ህመም ምክንያት መሞታቸውና መቀበራቸውን አረዱት። ሐሪስ ይህንን አሳዛኝ ዜና ይዞ ወደ መካ መመለስ መርዶውን ለቤተሰብ ዘመዶ አረዳ። የመሞታቸው ዜና የሰሙት ሚስታቸውን አሚናን ጨምሮ የአብዱላህ ቤተሰቦችን እጅጉን ጥልቅ ሐዘን አደረባቸው። ያኔ የአብዱላህ ዕድሜ 25 ሲሆን ዕድሜያቸው 18 ነበር ያሉም ሲኖሩ አልሐፊዝ አቡ ሰዒድ አልዓላኢ አንዱ ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም ደግሞ ከተረገዙ 6 ወራቸው ነበር። አብዱላህ የሞቱት ነቢዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት እንደሆነ ብዙሃን ታሪክ ሊቃውንት ጠቅሰዋል። በተወለዱ በ2 ወራቸው እንደሞቱ የዘገቡም አሉ። ከዚህ ሌላም ተብሏል። አብዱላህ ሲሞቱ ትተውት ያለፉትን ሀብት 5 ግመሎች፣ የተወሰኑ ፍየሎችንና በረካህ ወይም ኡሙ አይመን በመባል የምትታወቀው ሐበሻዊት አገልጋይ ብቻ ነበሩ። ሶሒህ ሙስሊም ላይ ተዘግቧል ይላሉ። ውዱን ልጃቸውን ሳያዩ የሞቱት የነቢዩ ሰለላሁ ዐለይሂ ወሰለም አባት አላሁ ሱብሓነሁ ወተዓላ በፊርደውስ ጀነት እንዲያፈላስሳቸውና እየተመኘን ወደ አሚና እርግዝና ወቅት ተመልሰን እናት አሚና የዚህን ዓለም አይነት የኛን እድያ ፈንታ ሙሉ 9 ወራት ስተረግዛቸው ነቢያቶች በየወሩ ወደ እሷ መምጣት የልጇን ልቅናና ክብር ይነግሯት መምጣቱን ያበስሯት እና በአብሽር ያበረታቷት ነበር። ምክንያቱም ልጇ ልቅና ከሁሉም በላይ በመሆኑ አስቀድሞ የታወጀ ጉዳይ ነበር። ይህንን ደግሞ ታሪኩ ልሂቆች እና የመውሊድ ኪታብ አዘጋጆች በየደርሳቸውና የሀገራችንና የባህር ማዶ ታላላቅ መድሆች ደግሞ በየቀሲዳቸው በየግጥም መደብላቸው አስፍረው ይገኛል። ወደ ቀጣዩ ርዕሳችን እንለፍ። የነቢያችን ሰለላሁ ዐለይሂ ወሰለም መወለድ ይላል ማለት ነው። እንግዲህ የረሱላችን ሰለላሁ ዐለይሂ ወሰለም መወለድ የሚለውን ረዘም ስለሚል በቀጣይ ቪዲዮ የምናይ ይሆናል። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ።